መልእክት የመላክና የመቀበል ሂደት ከሆነ ባልና ሚስት ናችሁ። ባሎች መልእክት ከላካችሁ በኋላ ከሚስት የሚሰማውን ደግሞ መልእክት መቀበል አለባችሁ፣ እንደገና መስማት አለባችሁ። ሚስቶችም ስትልኩ ባል እንደገና የሚናገረው ማዳመጥ አለባችሁና መታችሁ እኔ ጋ እስቲ ይመስገን ይሄን ነገር እንድታደርግልኝ እፈልጋለሁ ብላችሁ ብትጠይቁኝ እኔ መልስ ሰጥ እሺ ብላችሁ ምንድን ያልኳችሁ ንገሩኝ። እሺ ነው ያልኩት። ቃሉ ምንድነው? ፊቴ ላይ ስታዩት እንደተስማማ አስታውቅም ምን ችግር አለው ነው ያልኩት። የድምጽ የሚይዘት እሺ ማለቴን በደንብ ያስረዳል። አሁን ስትሄዱ እናንተ ይመስገን ይሄን ነገር ጠይቄው እሺ ብሎኛል ነው የምትሉት። እስቲ አሁን እሺ በሚለው ቃል እንደገና ሌላ መልእክት ልስጣችሁ። ቃሉ እሺ ነው ግን መልእክቱን ልቀይረው። ይመስገን እንደዚህ አድርግልኝ ስሉ እሺ ብልስ ቃሉ ምንድነው? እሺ ነው። መልእክቱ እሺ ነው። ከእምቢ አይብስም። ከእምቢ ይብሳል። ሐሳብ ነው የምትለዋወጡት። የምታስቡትን ተናገሩ፣ ሌላው የሚያስበውን አዳምጡ። ያኔ በደንብ ሐሳብ ትለዋወጣላችሁ ማለት ነው። የተግባቦት ችግር ምንድን ነው? ባልና ሚስት ሲነጋገሩ ለሚነጋገሩት ነገር መሰናከል የሚፈጥርባቸው ችግር የሚፈጥርባቸው ነገሮች ምን እንደሆኑ ነግራቸዋለሁ። በደንብ ስሙ። የመጀመሪያው ባልና ሚስት ሲነጋገሩ የሚነጋገሩበት ነገር እንዲበላሽ እንዳይግባቡ የሚያደርገው የመጀመሪያው ነገር የተሳሳተ ቃል መናገር። አንዳንድ ጊዜ ባሎች ለሚስታቸው የማይገባን ቃል ይናገራሉ፣ ሚስቶችም ለባሎቻቸው የማይገባ ቃል ይናገራሉ። ያኔ ያ መጥፎ ቃል ይደፈርሳል። ንግግራቸውና ጨዋታቸው ሁሉ እንዲበላሽ ያደርግባቸዋል።